የክርስትና እምነት ዛሬ የምናውቀውን ቅርጽ እንዴት ሊይዝ ቻለ? ይሄ ጥያቄ ብዙዎቻችንን የሚያሳስብ ነው። እውነታው ግን ከሐዋርያት በኋላ የነበረው ትውልድ የእምነቱን መሠረት የጣለው በከባድ ትግል ውስጥ አልፎ ነው። እስኪ ዛሬ ይህንን አስደናቂ ታሪክ አብረን እንመርምር። ይህ የጥናት ዘርፍ በሌላ ስሙ ፓትሪስቲክስ ወይም የቤተ ክርስቲያን አባቶች ጥናት በመባል ይታወቃል። ታዲያ ለዛሬው ትንታኛችን በዋናነት መነሻ ያደረግነው በአባ ታድሮስ ያዕቆብ ማሌቲ የተዘጋጀውን የፓትሪስቲክስ ቅኝት የተሰኘውን መጽሐፍ ነው። እስኪ በአንድ ትልቅ ጥያቄ እንጀምር። የሐዋርያት ዘመን አለፈ። ከዛስ ቤተ ክርስቲያን ማንነቷንና እምነቷን እንዴት ነው ጠብቃ ያቆየችው? ክርስቲያን መሆን ማለት ይሄው ብሎ የመወሰን ስልጣን የማን ነበር? ይህ ጥያቄ በቀጥታ ወደ ዛሬው ዋናው ጉዳያችን ልብ ይወስደናል። እንግዲህ ለእነዚህ ወሳኝ ጥያቄዎች መልስ ለመስጠት የሞከሩት ሰዎች ነበሩ። በታሪክም ውስጥ የቤተ ክርስቲያን አባቶች የሚል ስም አግኝተዋል። ግን እነማን ናቸው? በርግጥ ምንስ አደረጉ? ይሄ የጥናት መስክ በራሱ ስም አለው፣ ፓትሮሎጂ ይባላል። ምን ማለት ነው? በቀላሉ የእነዚህን የመጀመሪያዎቹን ክርስቲያን ጸሐፍት ሕይወታቸው ምን ይመስል እንደነበር፣ ምን እንደጻፉ እና ከሁሉም በላይ ደግሞ አስተሳሰባቸው ምን እንደነበር የምናጠናበት ነው። እሺ፣ ታዲያ ማንም ሰው ዝም ብሎ የቤተ ክርስቲያን አባት ተብሎ አይጠራም ነበር። 4 ቁልፍ ነገሮችን ማሟላት ነበረበት። አንደኛ፣ አስተምህሮ የቀና ወይም ኦርቶዶክሳዊ መሆን አለበት። ሁለተኛ፣ ሕይወቱ በቅድስና የተሞላ አራያ መሆን ነበረበት። ሶስተኛ፣ በወቅቱ በነበረችው ቤተ ክርስቲያን ዕውቅና ማግኘት ነበረበት እና አራተኛ፣ በጥንቷ ቤተ ክርስቲያን ዘመን የኖረ መሆን አለበት። እነዚህ አባቶች ግን ስራቸው ቀላል አልነበረም። እምነቱን ከመቅረጻቸው በፊት በሁለት ትልልቅ ግንባሮች ላይ መዋጋት ነበረባቸው። የመጀመሪያው ግንባር ከውጭ የመጣው ጥቃት ነበር። ይህም አዲሱን እምነት ከተሳሳተ ግንዛቤና ከከባድ ስደት መከላከል። በዛን ጊዜ የነበረው የሮም ዓለም ለክርስትና ወዳጃዊ አልነበረም በፍጹም። ለምሳሌ ወንድማማቾች ናችሁ እያሉ በመዋደዳቸው ብቻ ይሳለቅባቸው ነበር። ሌላው ደግሞ ለመንግሥት አደገኛ ናችሁ የሚል ከባድ ክስ ይቀርብባቸው ነበር። ከዚህም በላይ እንደ ሴልሰስ ያሉ ፈላስፎች እምነቱን በአእምሯዊ ደረጃ ይሞግቱት ነበር። የሮም መንግሥትም ክርስትናን እንደ አዲስ እና አደገኛ እንቅስቃሴ ማየት ሲጀመር ስደቱ አይቀሬ ሆነ። ታዲያ ለዚህ ሁሉ ጥቃት ምላሽ መስጠት ያስፈለገ ነበር። እናም ከዚህ ውስጥ አዲስ አይነት የቤተ ክርስቲያን መሪዎች ተነሱ። አፖሎጂስቶች እንላቸዋለን። በቃ የእምነቱ ተሟጋቾች ማለት ናቸው። አንዱን እንደ ምሳሌ እንውሰድ። ጀስቲን ማርቲር የሚባል ሰው ነበር። ይሄ ሰው ፈላስፋ ነው። በዘመኑ የነበሩትን ፍልስፍናዎች በሙሉ ቀምሷል። ግን ውስጡ የነበረውን ጥያቄ የሚመልስለት አላገኘም። መጨረሻ ላይ ግን ክርስትናን ሲያገኝ አዎ ይሄ ነው ከሁሉም ፍልስፍናዎች በላይ እውነተኛውና መለኮታዊ ብሎ ተቀበለው። እነዚህ ሰዎች እምነታቸውን የተከላከሉበት መንገድ ደግሞ በጣም የሚገርም ነው። በጭፍን እመኑ አላሉም። አመክንዮ ነው የተጠቀሙት። ለምሳሌ የሰርዲሱ ሜሊቶን ንግግር እንመልከት። በፍጥረት ውስጥ ያለውን ስርዓት እያሳየ ከጀርባው ስርዓት ያለው አምላክ መኖሩን ነው የሚከራከረው። ነጥቡ የክርስትና አምላክ የግርግር ሳይሆን የስርዓት አምላክ መሆኑን ማሳየት ነበር። ይሄ የውጭው ፈተና ነው። ግን ብዙ ጊዜ እንደሚባለው ከውጭው ጠላት ይልቅ የውስጡ ጠላት ነው የከፋው። እናም ለቤተ ክርስቲያን ከስደቱ በላይ አደገኛ የነበረው ከውስጥ የተነሳው የአስተሳሰብ መለያየት ነበር። የውጭው ስደት ክርስቲያኖችን አንድ ሲያደርግ፣ ከውስጥ የመጣው የአመለካከት ልዩነት ግን ቤተ ክርስቲያንን ከመሠረቷ ሊያናጋት የሚችል ትልቅ አደጋ ነበር። ስለ እምነቱ ዋና ዋና ጉዳዮች ተለያዩና የሚጋጩ ትምህርቶች መምጣት ጀመሩ። ከነዚህ የውስጥ ፈተናዎች ደግሞ ትልቁ ግኖስቲሲዝም የሚባል አስተምህሮ ነበር። ይሄ አስተምህሮ ምን ይላል? ድነት ለሁሉም ሰው የሚሆን ነገር አይደለም ይላል። ድነት ምስጢራዊ ዕውቀት ነው፣
ለተወሰኑ መንፈሳዊ ለሆኑ ልሂቃን ብቻ የሚሰጥ ነው ብለው ያምኑ ነበር። ልዩነቱ በጣም መሰረታዊ ነው። ለምሳሌ ኦርቶዶክሳዊው እምነት ይህ ቁሳዊ ዓለም በመልካም አምላክ የተፈጠረ ነው ሲል፣ ግኖስቲኮች ደግሞ ኧረ በፍጹም ይህ ዓለም ክፉ ነው፣ ወጥመድ ነው ይላሉ። ድነትስ ለሁሉም ነው ወይስ ለተመረጡ ጥቂቶች? ክርስቶስስ እውነተኛ ሰው እና እውነተኛ አምላክ ነው ወይስ ሰው መስሎ የታየ መንፈስ ብቻ? ልዩነቶቹ ከዚህ በላይ ጥርት ብሎ ሊታዩ አይችሉም። እዚህ ላይ ነው እንደ የሊዮኒዮ ኢራኒስ ያሉ አባቶች እንደ ጋሻ ሆኖ የቆሙት። የኢራኒስ መልስ ቀላል እና ግልጽ ነበር። የክርስትና እውነት ሚስጥር አይደለም አለ። ለሁሉም የተገለጠ ከሐዋርያት ጀምሮ እጅ ለእጅ ሲተላለፍ የመጣ ግልጽ አስተምህሮ ነው በማለት ተከራከረ። እንግዲህ ይህ ሁሉ ክርክር ዝም ብሎ በስሜት የሚደረግ አልነበረም። ጥልቅ ሆነ የአእምሮ ሥራ ይጠይቅ ነበረ። በዚህም የተነሳ ቅዱሳት መጻሕፍትን የሚተረጉሙበትና ስነ መለኮት የሚቀርጹበት ዘዴዎችን ማዳበር ነበረባቸው። በዚህ ሂደት ሁለት ታላላቅ የአስተሳሰብ ማዕከላት ብቅ አሉ። አንደኛው የእስክንድሪያ፣ ሌላኛው ደግሞ የአንጾኪያ። ሁለቱም መጽሐፍ ቅዱስን ያጠናሉ፣ ግን በተለያየ መነጽር ነበር የሚያዩት። እስክንድሪያዎች የመንፈሳዊና ምሳሌያዊ ትርጉሙ ላይ ሲያተኩሩ፣ አንጾኪያዎች ደግሞ ለታሪካዊና ሰዋሰዋዊ ትርጉሙ ትኩረት ይሰጡ ነበር። ይሄ ደግሞ ክርስቶስን በሚረዱበት መንገድ ላይ ሁሉ ተጽዕኖ አሳድሯል። ግን መታወቅ ያለበት ነገር አለ። ይሄ ሁሉ ክርክር የአካዳሚክ ልምምድ ብቻ አልነበረም አይደለም። ከስሩ ያለው ትልቁ ጥያቄ አምላክ እንዴት ሰው ሆነ የሚለውን የክርስትናን እምብርት ለመረዳት የሚደረግ እውነተኛ ትግል ነበር። ታዲያ ይህ ሁሉ ድካም፣ ይህ ሁሉ ክርክር፣ ይህ ሁሉ ትግል ምን ትሩፋት አስገኘ? እስኪ ውጤቱን እንመልከት። ውጤቱ ትልቅ ነው። ውጤቱ ዛሬም የምንጠቀምበት የክርስትና ቋንቋ ነው። አዎ፣ እንደ ሥላሴ፣ ባሕሪ ያሉ ቁልፍ ቃላት የተወለዱት ከነዚህ ትኩስ ክርክሮች ውስጥ ነው። ይህንን ሂደት ስንመለከተው አንድ አይነት መንገድ የተከተለ ይመስላል። መጀመሪያ ላይ እንደ ግኖስቲሲዝም ያሉ የተሳሳቱ ትምህርቶች ይነሳሉ። ከዛ አባቶች በጉባኤ ተሰብስበው ይመክሩበታል፣ ይከራከሩበታል። መጨረሻ ላይ ደግሞ ከዛ ክርክር ውስጥ እንደ ኒቅያ የሃይማኖት መግለጫ ያለ ለሁሉም ክርስቲያኖች አንድ የሚያደርግ የእምነት መግለጫ ይወጣ። እናም ልናስተውል የሚገባን ነገር ከብዙ ክፍለ ዘመናት በፊት የተደረጉት እነዚህ ክርክሮች የአንድ የዓለም ሃይማኖትን መልክ ቀርጸዋል። ዛሬ ስለ አምላክ፣ ስለ ክርስቶስ፣ ስለ ድነት ያለን ግንዛቤ መሰረቱ ያኔ የተጣለ ነው። ስለዚህ እስኪ ይህንን እያሰብን እንጨርስ። ዛሬ ላይ ምንም ሳንጠይቅ እንደ ቀላል ነገር የተቀበልናቸው፣ ነገር ግን ከጀርባቸው እንዲህ አይነት ታላቅ ትግል የነበረባቸው መሰረታዊ እምነቶች የትኞቹ ናቸው?